ጤና ይስጥልን የተከበራችሁ አድማጮቻችን፣ እንኳን የዩቲዩብ ቻናላችንን ለመቀላቀል አበቃችሁ። ሰብስክራይብ ስላደረጋችሁን እጅግ እናመሰግናለን። ለዛሬ ደግሞ የዲያስፖራ ጉጉት በሚል ርዕስ ትረካ ይዤላችሁ ቀርብ ያለው አብራችሁ ይቆዩ። የዲያስፖራ ጉጉት። የእጅ ስልኬ ከመዳፌ ስር ስትንተፋተፍ ደንገጥ ብዬ አነሳኋት። አዲስ ቁጥር ነው። እኔ ደግሞ የማላውቀውን ስልክ ማንሳት ደስ አይለኝም። ይህንን ጥሪ ግን ልክ በስልኬ ተመዝግቦ በጉጉት እንደምጠብቀው ሁሉ ቶሎ ብዬ አነሳሁት። ወደ ጆሮዬ ተወርሮ የነበረው ድምፅ መላ ሕዋሳቴን አነቃቃው። ሄሎ ዮሳዬ፣ ዞማ እንዳትሆኝ አልኩና የስልኩን ሰሌዳ መልሼ አየሁት። ነኛ ሆነ እኮ ዮሳ፣ ምን ታደርገዋለህ የምለው ጠፋኝ። እመጣለሁ እያለች ከሰሞኑ በሜሴጅ ስትጽፍልኝ ነበር። እንዲህ በአጭር ቀን ይሆናል ብዬ ግን አላሰብኩም። እንደ ቀልድ በፌስቡክ ተገናኝተን ጥሩ ወዳጆች ሆነናል። እኔም ስደቷን እየተጋራኋት እሷም የቅርቧ ሰው አድርጋኝ በጥብቅ ተላምደናል። እንኳን ለአገርሽ አበቃሽ። በአምላክህ እኔ ደግሞ እንኳን ለዓይነ ሥጋ በቃ ልበል ይሆን? እንዴት አልኩ። ምን ለማለት እንደፈለገች ግራ ገብቶኝ። ምናልባት የሰላምታ አሰጣጡ ተምታቶባት ይሆናል በሚል። ወደ ጎንደር ከማለፌ በፊት ባህር ዳር መገናኘት አለብን። እየቀለድሽ ነው? እኔ አልቀለድኩም ዮሳ፣ ይልቅ በጊዜ እንድትገባ በማለት ቅላጼዋን ወደ ትእዛዝ ስትለውጠው ሰዓቴን ተመለከትኩ። 4 ሰዓት በደንብ እንደምደርስ እርግጠኛ ነኝ። ዞማን ላያት ነው። በስም ተመሳስላቤ ነበር ፌስቡክ ላይ ያወራኋት። ጎረቤቴ የነበረችው ዞማ መስላኝ ሳወራት ለካ ሌላ ኖራለች። ለአምላክ ሰበብ አያልቅበትም። ከ2 ዓመት የመልእክት ግንኙነት በኋላ ለመጀመሪያ ጊዜ ላገኛት ነው። ዞማ ምን ትመስል ይሆን? ባህሪዋ እንደ ድምጿ ባደረገው። ከምሽቱ 1 ሰዓት ሆነ። ባህር ዳር የገባሁት 9 ሰዓት ነበር። ዓይኔ ከባህር ዳር ጎዳናዎች በሚንከላወሰው ሕዝብ ላይ ይመላለሳሉ። ዞማ ግን እስካሁን ብቅ አላለችም። እንዴት አመንኳት ግን? አልተወለደችኝ፣ በአካል አላውቃት። መናኸሪያ ሆኜ ስደውል ኢትዮ ስታር ሆቴል ጠብቀኝ ነበር ያለችኝ። ከዚያ በኋላ ስልኳ ሊሰራልኝ አልቻለም። ውይ ቅሌት! አንዲት ዲያስፖራ ምኜ እንዲህ ጉድ ልሁን? ቢያንስ አልጋ መያዝ እንዳለብኝ አስቤ ደረጃውን ስወርድ ቀይ ኬፕ ያደረገች ብዙም አጭር የማትባል መካከለኛ ወጣት በፍጥነት ወደ ላይ ስትወጣ አየኋት። የጀመርኩትን ደረጃ ጨርሼ ቆምኩ። ጥሩ ሆኖ የተፈረዘው ፀጉሯ ከኮፍያዋ በታች እንደ ሐረግ ተጥመልምሎ ወደ ማጅራቷ ሊወርድ አሰብስፏል። በአንድ ጊዜ እንደ ፎቶ ካሜራ ሁለመኗን ቀኟት። ፊቷ ረዘም ያለ ሲሆን ለዚህ ተብሎ የተመጠነ አፍንጫ ከቅንድቦቿ መካከል ተነስቶ ከከንፈሮቿ ሊደርስ ሲል ዘርጠጥ ብሎ ቆሟል። ዓይኖቿን የከለሉት የመነጽር መስኮቶች ከቀይ ፊቷ ጋር ሲነጻጸሩ 2 ጥቋቁር ጨረቃዎች ይመስላሉ። ምንም እንኳን ጥቋቁር ጨረቃ ባይኖርም። ከአጠገቤ ደረሰች። ዞር ብላ ገላመጠች። መንገዱን ለቅቄላት ታካኝ ስታልፍ ሽቶዋ ሰነፈጠኝ። ካለፈች በኋላ ወደ ኋላ ዞርኩና አልፌው የመጣሁትን ደረጃ ልትወጣ ስትጀምር አየኋት። ዓይኖቼ መነቀላቃታቸው ቀጩን ወገቧ ሊሰበር ያደርጋል። የዳሌዋ ኩራት በትዕቢት የተሞላ አይደለም። ድንገት ዞር አየችኝ። ዞማ ብዬ ልጥራት ይሆን? ባትሆንስ? ፈራሁ። ዞራ ጠፋችብኝ። በብስጭት ደረጃውን ተንደርድሬ እንግዳ መቀበያውን እንዳለፍኩ ፍጥነት ያለው የጫማ ኮቴ ከኋላ የተሰማኝ። ዞር ስል
ልጅቷ በፍጥነት ወደ እኔ እየመጣች ነበር። ቁልቁለቱን ስትወርድ ጡቶቿ ድርች ይጫወታል። የጡቶቿ ሸንተረር ከአንገቷ የወረደውን አረንጓዴ፣ ቢጫ፣ ቀይ ማተብ ሰልቅጦታል። ይቅርታ ዮሳ ነህ ስትለኝ ክው ብዬ ደነገጥኩ። አገኘኋት ማለት ነው። በጣም ቁጥብ ናት። ከእሷ ይልቅ የሌለብኝን እኔ መለፍለፍ ጀመርኩ። ሞባይሏ እንዴት ውሃ ውስጥ እንደገባባት ስትነግረኝ ያለ ምክንያት እንዳላስጠበቀችኝ ተረዳሁ። እራት ከበላም በኋላ ባህር ዳርን ዞር ብለን ስናይ ቆይተን ከአንድ ምሽት ቤት ገባን። ዞማ እንደ ብዙ ዲያስፖራዎች አትሞላቀቅም። የሙዚቃ ምርጫዋ ራሱ ባህላዊ ዘፈን ነው አሉ እንጂ እንኳን ውጭ ሀገር ቆይተው ውጭ የሄደ ዘመድ ካላቸው እንኳን ይህ የአማርኛ ዘፈን በደረሰበትም አይደርሱ። ኮራሁባት። 1-2 ጊዜ ለጭፈራ በግድ አስነሳኋት። ከዚያ በኋላ እሷ ብሶ አረፈው። ጎጃምኛ ሲሆን ጎትታ ወደ ዳንሱ ወለል ትወስደኛለች። ጎጃሜ እኮ በስክስታ አይታማም አውርዷ እያለች ትፎግረኛለች። የምንጠጣው ወይን መፈራራታችንን ቀንሶታል። ስንቀመጥ ሳናስበው መተሻሸት እንጀምራለን። ወፈር ያሉ ከንፈሮቿ ከተቀባችው ሊፕስቲክ ጋር በዚያ ደብዛዛ መብራት ሲታዩ 2 የተገጣጠሙ የእምቡጥ ጽጌረዳ ቅንዘሎች ይመስላሉ። እኩለ ሌሊት ሆነ። ከምሽት ክበቡ ስንወጣ ባህር ዳር እረጭ ብላለች። ባጃጅ ያስፈልጋል አለን አንድ ወጣት። ተያይዘን ገባን። ወደ መናኸሪያ ይዞን ከነፈ። ከዚያ ሩቅያ ፔኒሲዮን ላይ ቆመ። ቁጥር 203 ነበር አልጋ የያዘችው፣ ደብል አልጋ። በሩን እንደከፈተች ፖርሷን በቁማ አውሮራ ከአንደኛው አልጋ ላይ ተዘረረች። ጫማውን አወለኩላት። ያው አልጋ ለምን አብረን አንተኛ? ከፈለግሽ የሚከራይ ሰው እንፈልጋለን አልኳት። እና ከኔ ጋር ልታድር ነው? ዞማ የተቻለንን ሁሉ ጥንቃቄ እናደርጋለን። ለአንቺ ብዬ መሰለኝ የመጣሁት። አይደለም ዮሳ፣ አንተ እኮ ሙስሊም ነህ እኮ። እስልምናም ቢሆን ጥላቻን እንጂ ፍቅርን አውግዞ አያውቅም። ደግሞ እኛ ፍጹሞች አይደለም። ሰለሞን ስንት ቁባት፣ ስንት ሚስቶች ነበሩት። ፍቅር ኃጢአት ቢሆን ኑሮ ጠቢቡ ሰለሞን ኑሮ ገሃነም ውስጥ ነበር። አትሳሳሽ ዞማ። ለሰውም ለእንስሳትም ደግ መሆን ነው የሚያጸድቅ እንጂ ወሲብ አለመስራት አይደለም አልኳት። በቃ አላበዛው። ከዚህ በላይ አትፈላሰፍ። እንዴት እንዳመቻቸውት ከገመት ፍቅሬን ጥልቀት ተረዳልኛለህ ብዬ አስባለሁ ብላ ኮፍያዋን ከጭንቅላቷ ስታነሳው ሐር ፀጉሯ እንደ ስፕሪንግ ሽቦ እየተወዛወዘ ቁልቁል ተበታተነ። አንሶላ ውስጥ ገብታ ሱሪዋን አወለቀች። ከዚያም ዮሳ እንደፈለክ ግን አለችና ከንፈሮቿን አሞጥሙጣ በጀርባዋ እንደተንጋለለች ጋበዘችኝ። በብርሃን ፍጥነት ተጠመጠምኩባት። የሰውነቷ ልስላሴ እጄንም አንሶላውንም ከላይዋ ላይ ማቆየት አይችልም። ናርዶስና ከርቤ ከሰውነቷ ይመነጫል። ዞማ ወደድኩሽ አልኳት በሹክሹክታ።